አሁንም እንግዶቻችን ማግኘት እንቀጥላለን። አቶ ጌታቸው በቀለ ከግሪክ አቴንስ ይገኛሉ። አቶ ጌታቸው ቀደም ሲል ጥያቄ አንስቼ ነበር። በተለይ ደግሞ ባለፉት 30 ዓመታት ኢትዮጵያ ከባህር በር ተገላ መኖሯ በኢኮኖሚው መስክ ያጣችው ጉዳት ምንድነው? በተለይ ደግሞ አሁን ከሌሎች ሀገሮች ባህር በር እንዴት እንዳገኙ ኢትዮጵያ ትምህርት መቅሰም አለባት ብለው ያስባሉ? እሺ አመሰግናለሁኝ ስለተሰጠኝ እድል። ይሄ እንግዲህ ኢትዮጵያ ምን ያህል ነው ያጣችው ምን ያህል ነው የተጎዳችው የሚለው ትንተና በደንብ መሰራት ያለበት ጉዳይ ነው። እንደዚህ በአንዳንድ ጊዜ በአጭር ቃለ መጠይቅ የማያልቅ ይሆናል። ግን ከዛ በፊት እኔ እንደው በደንብ ቢተኮርበት ብዬ አሁንም የማነሳው የትርክቱ ጉዳይ በተለይ ከዚህ ከባህር በር ጋር በተያያዘ ባለፉት 30 ዓመታት በኢትዮጵያ አዲስ ትርክት ለመፍጠር የተሞከረበት በተለይ በህወሓት ኢህአዴግ ዘመን አዲስ ትርክት ለመፍጠር የተሄደበት መንገድ ነው። ብዙ ነገሮችን ለማዛባት የተሞከረበት አንዳንድ ጊዜ ታሪክ ወደ ኋላ ተዛብቶ ሲቀርብ አዲሱ ትውልድ የሚቀበለውና ወዶም ሳይወድም በግልጽ እንዲጠጣው የሚደረገው ለነገዋ ኢትዮጵያ ላይ የሚፈጥረው ጉዳት አለና ይሄንን የትርክት ጉዳዮችን በደንብ መነሳት እና መተንተን ያለበት ይመስለኛል። ትውልዱ መማር አለበት። አሁን ቀደም ሲል የተናገሩት ፕሮፌሰርም የተናገሩት ቀደም ሲል የተናገሩት እንግዶችም ጥሩ ታሪኮችን ለማንሳት ሞክረዋል እና እነኚህ በደንብ መጠበቅ አለባቸው ብዬ መጉላትም አለባቸው ብዬ በደንብ አግኝተው ሆነው መነሳት አለባቸው ብዬ አምናለሁ። ለምሳሌ ጉዳቱን ከመናገራችን በፊት አሁን ስለ ባህር በር ጉዳይ ስናነሳ እንደው ድንገት ከጥቅም ወይም ደግሞ ድንገት ኢትዮጵያ ባና ወይም እንደው ድንገት ፍላጎቷ ወይም ኢኮኖሚዋ ስለፈለገ ያነሳችው ጉዳይ አይደለም። ከስር መሰረቱ ከአክሱም ዘመነ መንግስት ጀምሮ በእነ አጼ ካሌብ ዘመን ጀምሮ ኢትዮጵያ በቀይ ባህር ተለይታ የኖረችበት ዘመን የለም። ይህንን ትውልዱ በደንብ ሊያተኩር ይገባል ብዬ አስባለሁ። መስራት ያለብንም ትውልዱ ላይ ስለሆነ የተዛባ ታሪክም እየተነገረው ያደገው በተለይ በ30 ዓመታት ውስጥ የትውልዱ ስለሆነ ይሄ የተዛባ ታሪክ በእውነት ጉዳቱ ቀላል አይደለም። እኔ እንደ አንድ ትንሽ ማሳያ ለማሳየት ለምሳሌ አንድ ጊዜ የኢትዮጵያ ቴሌቪዥንም አቅርባችሁታል። ማይጨው ከተማ ውጫሌ ከተማ ይኖሩ የነበሩ ተማሪዎች ስለ ውጫሌ ከተማ ታሪካዊነት ሲጠየቁ የማያውቁ የነበሩበት ያስታውሳል። የዛሬ 7 ዓመት በጣም ትልቅ ጉዳት ነው የደረሰብን ሆነ ለመናገር ስለ አድዋም ስለምን ብዙ ታሪኮች በለፈው 20 ዓመት የነበረ ልጅ ብዙ ያውቀውም እና ምን ለማለት ነው የፈለኩት በመጀመሪያ ደረጃ የኢትዮጵያ የባህር በር ጉዳይ ከጥንት ጀምሮ የነበረ ነው። በሁለተኛ ደረጃ የአሰብ ትርክት የ200 ዓመት የሞላው ታሪክ አይደለም። ኢቭን የኢትዮጵያ ስትከላከል የነበረበት ማለት ነው። ለምሳሌ ቅድም ተነግሯል የነ ራስ አሉላ ቀይ ባህርን በሚከላከሉበት ጊዜ ከጣሊያኖች በኋላ በፕሮፌሰር መስፍንም በጻፉት መጽሐፍም ላይ ገልጸውታል። ከአጼ ዮሐንስ በኋላ የገጠማቸው ተግዳሮት ነበረ። ብዙ ተጋድለዋል። ጣሊያኖችም ያን ያህል እጅ ያገኙት በኋላ ላይ ነው። ቅድምም ተጠቅሷል። እነ ጁሴፔ መሬቱን የአሰብ መሬት ከገዙ በኋላ ነው አሰብ የሚለውን ታሪክ በካምፓኒ ነው የገዙት። ጁሴፕ ሴፔቶ በ1869 እንደ አውሮፓውያን አቆጣጠር ነው የገዛው። ይህን ከገዛ በኋላ ነው እየሰፋ የመጣው የጣሊያኖች መስፋፋት የመጣው። ይህን ታሪክ በደንብ ማወቅ ያስፈልጋል። You know, I've been thinking about the show. For the next 30 days. ይህን ከገዛ በኋላ ነው እየሰፋ የመጣው የጣሊያኖች መስፋፋት የመጣው። ይህን ታሪክ በደንብ ማወቅ ያስፈልጋል። ከዚህ በኋላ በዓለም ላይ በተለይ የኢትዮጵያ የወደብ ጥያቄ የተዘጋና የተቋጨ ጉዳይ አለመሆኑን ደግሞ ማወቅ አለበት አለ። በተለይ ከ1950ዎቹ 50 ጀምሮ በኢትዮጵያና በኤርትራ በተለይ የተባበሩት መንግስታት በፌዴሬሽን በወሰነም በኋላ ኢትዮጵያን የባህር በር ጉዳይ ጥያቄ ያስገባ የተባበሩት መንግስታት ውሳኔም የለም፣ ዓለም አቀፍ ህግም የለም፣ አካባቢ ተጽዕኖም የለም። ያልተዘጋ አጀንዳ መሆኑንም በደንብ መናገር ያስፈልጋል ብዬ አስባለሁ። ይሄ አንዱ ነው። ኢትዮጵያ የባህር ኃይሏን ቅድም ተጠቅሷል። በ1948 ዓመተ ምህረት እንግዲህ ጀምሮ ስታቋቋም መጀመሪያ የሮያል ናቫል ተብሎ ሲቋቋም በዓለም ላይ ብዙ ሀገሮች ተሳትፈዋል በዚህ በናቫል ስልጠናው ላይ። ለምሳሌ ኢትዮጵያ የመኮንኖች ማሰልጠኛ በአስመራ ነበራት።
የዳይቬሽን ማሰልጠኛ ኮሌጅ በምጽዋ ነበራት። የስፔሻል ኮማንዶ ዩኒት ማሰልጠኛ ኮሌጅ በምጽዋ በአሰብና በአስመራ ነበራት። የባህር ኃይል መገናኛ ጥገና ኮሌጅ በቀይ ባህር ዳህላክ ደሴቶች ላይ ነበሯት። እንግዲህ በዚህ ላይ የሰለጠኑት የእኛ ባህር ኃይሎች ከሮያል ኖርዌጂያን፣ ከብሪቲሽ ሮያል፣ ከጣሊያን፣ ከዩናይትድ ስቴትስ፣ ከሶቪየት ህብረት ከነኙ የሰለጠነ ባህር ኃይል አድርጋ ነው አካባቢውን ያረጋጋቸው እና ከፍተኛ ኢንቨስትመንት ያመጣችበት ነው። የነበራትም ስፋት 1000 ኪሎ ሜትር ነው በቀይ ባህር ላይ ነበራት። እዚህ ላይ ትንሽ ማንሳት የሚገባው ኢትዮጵያ ምን ያህል ተጎዳች የሚለውን ለመግለጽ ነው ይህንን መግቢያ ማሳየው። እንግዲህ ቀይ ባህርን ራሱንም ደግሞ ብናየው ጥሩ ነው። ቀይ ባህር ጠቅላላ 2250 ኪሎ ሜትር ነው ርዝመቱ። ከዚህ ውስጥ 1000ውን በተለየ የዚህ የኢትዮጵያን ድንበር እስከ ራስ ካሳር እስከ አሰብ ድረስ ታች ድረስ እስከ ራስ ዱሜራ ድረስ ያለውን ክልል 1000 ኪሎ ሜትር የባህር ክልል ነው ያላት። 1000 ኪሎ ሜትር ማለት ከአዲስ አበባ አስመራ ያህል የሚሆን ነው። ርዝመቱ ይሄን ያህል ነው። እንግዲህ 2250 ማለት ነው። አገሮች ምን ያህል ነው የያዙት የሚለውን ነው የኢትዮጵያን ጉዳት ለማየት እና ኢትዮጵያ ምን ያህል እንደተገደለች ለማየት በቀይ ባህር ዙሪያ ላይ ያለውን አገሮችን የያዙትን ቦታ ማየት ያስፈልጋል። እንግዲህ አጠቃላይ የቀይ ባህር ስፋት 490,000 ስኩዌር ኪሎ ሜትር ነው የሚደርሰው። ከዚህ ውስጥ ሳውዲ አረቢያ ወደ 886392 ይዛለች። ሱዳን 92513 ስኩዌር ይዛለች። ግብጽ 91279 ይዛለች። ኤርትራ 78383 ያለች። እንግዲህ ከ1983 ወዲህ የኢትዮጵያ የነበረ ነው። ከዛ ላይ የመን 35861 እና ጅቡቲ ወደ 7037 ነው። እነኚህ በሙሉ ሀገሮች የቀይ ባህርን በሙሉ ይዞታ ይዘው በ130 ሚሊዮን ህዝብ የሚቆጠር ህዝብ ያላት ኢትዮጵያ ከቀይ ባህር በ60 ኪሎ ሜትር ርቀት ላይ የምትገኘው ኢትዮጵያ እዚህ ቦታ ላይ የለች። ስለዚህ ይሄ ጉዳት ማለት ከባህሩ ሀብት ብቻ ከጂኦፖለቲክሱ ብቻ ወይም ደግሞ ከአካባቢ ላይ ኢትዮጵያ ከምትፈጥረው ተጽዕኖ ብቻ ሳይሆን አንጻር ብቻ ሳይሆን ኢትዮጵያን በእጅጉ የጎዳት በተለይ በዚህ ጉዳይ ላይ የኢትዮጵያ ቀይ ባህር እንዳይኖራት የሰሩ ሰዎች ኢትዮጵያን ብዙ ዓመት ወደኋላ እንድትቀር ያደረጓት። ስለዚህ ትውልዱ ይሄንን ጉዳት ምናልባት ጉዳቱን በጥናት እንዳልኩት በደንብ ተደርጎ መጠናት ያለበት ነው በስታቲስቲክስ። ነገር ግን የባለቤትነት ጉዳይ ሲነሳ የቀይ ባህር የኢትዮጵያ ጉዳይ ሲነሳ ዝም ብሎ ከስሜታዊነት የተነሳ ሳይሆን ከጥንት ጀምሮ የነበረ መሆኑን መረዳት ያስፈልጋል። በመጨረሻ ላይ ላነሳ የምፈልገው ቀደም ሲልም እንደጠቀሱት ነው ብዙዎች በጥሩ አድርገው ስላብራሩት እንግዶች ቀይ ባህር ላለፉት 30 ዓመታት ሰላም ያላገኙ ኢትዮጵያ ባለመኖሯ ነው። ይህንን ሀያላን መንግስታትም የስትራቴጂክ አጥኚዎችም ወደፊትም ስጋት የሚያድርባቸው የኢትዮጵያ በዛ በቀይ ባህር አለመገኘት የአካባቢው ጸጥታ ትልቅ ስጋት እንደሆነ በትክክል ያምናሉ። ለዚህም ነው አሁን የኢትዮጵያ ከራሷ መጥቶ መሄዷን መጠየቋን ይህን ጉዳይ በዓለም አቀፍ ደረጃ የተቃወመ መንግስት የለም። በግልጽ የተቃወመ ጥያቄውንም ጥያቄ ውስጥ የሚያስገባ የለም። ለምን? አጀንዳው ያልተዘጋ ስለሆነ ከ1950ዎቹ ጀምሮ ያልተዘጋ አጀንዳ ነው ይሄ ጉዳይ እና ጉዳቱን በጥናት ማስቀመጥ ይቻላል። ነገር ግን ስትራቴጂውን፣ ስፋቱን፣ የኢትዮጵያን አለመገኘት ስናብራራ ይሄ በደንብ ግልጽ ይሆንልናል ብዬ አስባለሁ። መልካም። አቶ ጌታቸው በቀለ ከግሪክ አቴንስ የምጣኔ ሀብት ባለሙያ ናቸው። ለሰጡን ማብራሪያ እጅግ እናመሰግናለን። እንደዚሁም ደግሞ የዶክተር ጸጋዬ ደግነህ ከጀርመን በርሊን የምጣኔ ሀብትና የአስተዳደር ባለሙያ የፐብሊክ ዲፕሎማሲ ተመራማሪ ናቸው። እንደዚሁም ሶስተኛ እንግዳችን ደግሞ አቶ አበበ ኃይሉ ከስዊድን የኢትዮጵያ ዲያስፖራ ተወካይና የባህር በር ጉዳይ ጸሐፊ ናቸው።